የኢየሱስ ክርስቶስ የመስቀል ሞት የአይን ምስክር፣ ቀጥሎም ደግሞ ለክርስቶስ ኢየሱስ የመስቀል ሞት ተጠያቂ የነበረ ሕዝብ ፊት ነው ጴጥሮስ የቆመው። ጴጥሮስ ቆሞ የሰበከው ጉባኤ እኔ ዛሬ ቆሜ የምሰብከው እንደዚህ አይነት ጉባኤ አይደለም። እኔና እናንተ ኢየሱስ በመስቀል ላይ ሞተ ስንል ገደሉት ብለን ነው የምናወራው። ገደል ነው የሚል የለም እዚህ ውስጥ። ጴጥሮስ ግን ቆሞ እየሰበከ ያለው ምዕራፍ 2 ላይ ኢየሱስ የሞተ ቀን ይሰቀል ብሎ የጮኸ ሕዝብ ነው። ድንገት አይደለም ቁጭ ያሉት። ጲላጦስና ሄሮድስ ባይዘዌ የመሰላቸው ለነሱ አሁን ወንጌላትን የሚያነብሰው ለምሳሌ አሁን የዚህ የሐዋርያት ሥራ ተደራሲ ማን ነው? ቴዎፍሎስ የሉቃስ ወንጌልን ሲያነብ የኢየሱስን አሁን የተሰቀለበትን ከምዕራፍ 22 እና 23 ላይ ነው ሲቃዩና ሞቱ። ጲላጦስ ፊት ቀርቦ ጲላጦስ የኔ ግዛት ሰው አይደለም፣ ሄሮድስ ጋር ወሰዱት ገሊላዊ አይደል ብሎ ሄሮድስ ጋር ሲሄድ ሄሮድስ ደግሞ አይቶት ልብሰ መንግስት አለበሱ አይደል? ሄሮድስ እንትኑን አወለቀ ካባውን። የእነሱ ካባ ማለት የኛ ሀገር መሪዎች የሚለብሱት አይነት ካባ እንዳይመስላችሁ። ሪል ወርቅ ነው እንትኑ፣ በጎልድ ነው የሚሰራው እንትኑና በጣም የተንቆጠቆጠ ነው። አወለቀና ምክንያቱም ኢየሱስን በእግር ነው ይዘውት ሄዱት። በዛ ላይ ሳይበላ ነው ያደረውም የዋለው። መንገድ ላይ እነሱ በሰረገላ እሱ በእግር ነው የሚሄዱት። በጣም ተጎሳቁሏል። ፊቱ ሲቆም ካባውን አውልቆ አለበሰውና የአይሁድ ንጉሥ ነህ እንዴ ያለው ሲለው ጌታ ኢየሱስ ምንድን ነው ያለው? አንተው አልክ። ወይ ወደ እጃቸው እኮ ነው የሚመልሰው። የአይሁድ ንጉሥ ነህ ሲለው አዎ አይደለም ያለው አንተ አልክ ሲለው ግረፉት አለ። ታውቃለህ ልብሰ መንግስቱን አለበሰው ይልና ምቱት አላቸው። እያዋረደው እኮ ነው። አልብሼህም አትሆንም እኮ ነው። እኔ ነኝ አለው። ሄሮድስ ባይዘው ንጉሥ አይደለም፣ የዛ አውራጃ ገዢ ነው። ኢየሱስ እኮ የምድር ነገስታት ገዢ ነው። ራዕይ ምዕራፍ 1 ቁጥር 5 እኮ የሚለው የምድር ነገስታት ገዢ ይለዋል። የነገስታትን ልብ እንደ ወንዝ ወደ ወደደው ያፈሳል ይላል። አሁን አንድን ያገር መሪ እንዲህ ካረገው ተባብረን እንዲህ አናረገው። የነገስታትን ልብ እንዲና እንዲህ ያረገዋል። እሱ ፊቱ ቆሞ ይሄኛው እኮ ያውራጃ ነው፣ ይሄ እኮ የዩኒቨርስ ነው። መናፍስት እኮ ያውቁታል። ሰው እንዳይመስል አጋንንት እኮ ያውቋል። ገና ሲመጣ ይንቀጠቀጣሉ። መጣህብን ወይ ያለ ጊዜ ባይዘው መጣህብን እባክህ ሂድልን አይደለም ይሉት። ያለ ጊዜያችን ልታጠፋን ቀን ቀጥረህ የምታጠፋን አንተ ነህ ይሉታል። አጥፊያቸው እንደሆነ ያውቃሉ። ሲንቀጠቀጡ ባይዘው ሊያስወጣን ነው አይደለም ይሉት፣ ሊያጠፋን ነው። አንተ ስትመጣ ልታጠፋኝ ነው አይልም፣ ልታስወጣኝ ነው። አንተ አታጠፋውማ። እሱስ ቀን ቀጥሮ የሚያጠፋቸው እሱ ነው። የእሳት ባህር ራዕይ ምዕራፍ 20 ላይ የእሳት ባህር የሚያዘጋጅላቸው እሱ ነው። ሰብስቦ የሚከታቸው ኧረ ጊዜያችን ገና እኮ ነው፣ የምንጠፋበት ቀን እንዳለ ገብቶናል። አጋንንት እኮ ያውቁታል። የምድር ነገስታት ገዢ ነው። ሰውን ለማዳን ግን ጥቂት ዝቅ አለ እና የአንድ አውራጃ ገዢ ልብሱን አልብሶት በሹል ብረት ነው አይደል እየመቱ ያደማሙታል። ከዛ አየውና ሄሮድስ ወደ ጲላጦስ መልሱት አለ። ጴጥሮስ ገርፏቸው መተው ሲጸልዩ እንደዚህ ያሉ፣ በቀደመው ውሳኔውና በጥንት ክንድህ አንተ ልትፈጽም ያለውን ሊያከናውኑ ሄሮድስና ጲላጦስ እዚህ ከተማ ተቀመጠዋል። ሰዎቹ ድንገትን የመሰላቸው የቀደመው ውሳኔ ነው አሉ።